እናንተ ሊፍት ያለው ዋና አይታችሁ ታውቃላችሁ? መዋኛው የተሰራው መዋኛው ላይ ሊፍት ተሰርቶለታል ማለት ነው። አይታችሁ ታውቃላችሁ? እስኪ ነገሩኝ። እና ደግሞ ልክ እንደ ፕሌን ላይ ስትገቡ እንደምትፈተሹት ተፈትሻችሁ የምትገቡበት መዝናኛ ቦታ፣ ልክ እንደ ፕሌን ሙሉ ከላይ እስከታች በቃ ሙሉ በሙሉ የምትፈተሹበት መዝናኛ ቦታ አይታችሁ ታውቃላችሁ? እስኪ እንየው፣ እስኪ አብረን እንየው እስኪ። እኔ በጣም ነው የገረመኝ ማለት ነው። ልክ እንደ ፕሌን ላይ እንደምንገባው መፈተሻችን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡሙረያን ዩቲዩብ ቻናል ተከታታዮች እንዴት ናችሁ? እንደምን አላችሁ? እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። በያላችሁበት ዓለም ዳርቻ ሰላማችሁ ዝዝት ይበለልኝ እና እንዴት ናችሁ? ሰላም ናችሁ ወይ? ስራ፣ ፊያ፣ ጤና እንዴት ይዟችኋል? እኔ ያለው አልሐምዱሊላህ ረብል ዓለሚን። እስኪ ኑ በምሽት የሆነ መዝናኛ ቦታ እንሂድ ማለት ነው የኔ ወዶች። እየሄድን ነው እና እንዴት ናችሁ? ስራስ እንዴት ይዟችኋል? በዛውም አጋጣሚ ጅዳ በምሽት ይሄንን ትመስላለች እና ማለት ነው የሆነ ቦታ ሄደን ማለት ነው። በቃ ጅዳ ላይ አሉ ከተባሉ መዝናኛ ቦታዎች ማለት ነው። ማሻአላ በጣም ደስ ይላል፣ አሪፍ ነው። እኔ እንጃ ዋው ዋው ይባላል። ማሻአላ ተባረከላ። እንድስላችሁ ደግሞ አይቶ ያቅ እንዳትሉ እናንተ። እኔ ሳውዲ አረቢያ ብዛ መኖር ያለሁኝ እና ግን ማለት እንደዚህ አላየውም ማለት ነው። ያለው ሴፍቲንጉ ያለው በቃላ በቃ መዝናኛው ጥራቱ ምናምን በቃላ እንዴት ልበላችሁ። ግን የሚያናድደው ምን አለ መሰላችሁ? የተናደድኩበት ማለት ነው። ገና ስንገባ ስልካችን ይወሰድና ስልካችን ይቀበሉና ምን ያደርጉታል? ልክ የሆነ ትንሽ ባግ አለች፣ ልክ ስልኩን የምታክል ባግ አለች ማለት ነው። ከኋላ ሙሉ በሙሉ ጥቁር ናት፣ ምንም ነገር አታሳይም፣ መቀረጽ እንዳንችል ማለት ነው። ከፊት ለፊት ደግሞ ግማሹን ከላይ በኩል ያለው ካሜራ ያለበትን ያ ጥቁር ነው እንዳለ። ከዛ እዛ ውስጥ ያስገቡና ምን ያደርጉታል? ይቆልፉታል። ልክ ልብስ ቤት እንዳለ የልብስ ቤቶች ያለ የሆነ ገንዘብ ብር ስንከፍል ብቻ የሚከፈተው ያ ታውቁታላችሁ፣ ትልልቅ ሞሎች ውስጥ ያለው ማለት ነው። በሱ ነው የሚቆልፉት። ቆልፈው ይሰጡናል፣ መቀረጽ እንዳይቻል ማለት ነው። እንደገና ደግሞ ስንገባ ተፍትሹ። እንዴት መሰላችሁ? ተፍትሹ ኤርፖርት ላይ ስትገቡ እንዴት ነው? ኤርፖርት ስትገቡ ያለው ተፍትሽ ልክ በቁመናችሁ በማሽን መሀል አይደለም የምታልፉት? ልክ እንደዛ ነው ተፍትሹ ማለት ነው። የምትፈተሹት እያንዳንዳችን የምንፈተሸው። ከዛ ገባን። በቃ ግን በቃ ምን ዋጋ አለው? ምን ዋጋ አለው? እንዴት ብዬ ልቀርጽ? ያለ የሌለ የለም። ማሻአላ ማሻአላ። የቦታው ስፋት ደግሞ እዛ ውስጥ ከገባን በኋላ የቦታው ስፋት የራሱ ካርታ አለው ማለት ነው። ካርታ የሆነ መሀል ላይ ሜዳው መሀል ላይ ካርታ ተደርጎለታል። በዛ በካርታ መሰረት እዚህ ቦታ እንሄድ እንዲባል ማለት ነው። እዛ ውስጡ ነው አገር በቃ አንድ ከተማ ያህላል ማለት ነው። ማሻአላ በቃ የሌለ መዝናኛ የለም። በቃ እንዴት ልበላችሁ? እኔ እንጃ። የውሃ ነው ልክ እንደ መዋኛ ነው፣ ግን የተለያየ አይነት መዋኛ አለው ማለት ነው። የተለያየ አይነት እንዴት ልበላችሁ? እኔ እንጃ ባፌ ለመናገር የሆነ እንትን ለማለት አልችልም፣ ለመግለጽ አልችልም ማለት ነው። በቃ እኔ እንጃ። እና ደግሞ ደስ የሚለው ከምንም በላይ ሴፍቲ ናቸው ማለት ነው። አንድ ቀን የወንዶች ነው፣ አንድ ቀን ደግሞ የሴቶች ነው ያለው። ጠባቂዎቹ ደግሞ ማለት ነው በየ10 ሜትር በየ10 ሜትሩ አለ ጠባቂ ማለት ነው። መዋኛ ስላችሁ ታዲያ መዋኛ የዝም ብሎ ሜዳ ላይ መዋኛ አይደለም፣ የሆነ ተራራ ላይ አይቶ ውዶች ይህንን ይመስላል ማለት። ቤት ከተመለስኩ በኋላ ማለት ነው ሰርች ሳረግ አገኘሁት። ግን ዩቲዩብ ላይ ቪዲዮውን ለመልቀቅ አቀናብሬ ለመልቀቅ ፈራሁኝ ማለት ነው። ያው የዩቲዩብን ሕግ እናንተ ታውቁታላችሁ። እናማ ያው ራሱ የሚለው ምንድነው? አክበር ሀዲቃ ማእየ ፊል መምለካ። ይገርማችኋል። ሙሉ ቪዲዮውን አወረድኩኝና ማለት ነው ከዛ ቲክቶክ ላይ ለቀኩት። ወላሂ ብዙ እይታ አገኘ ማለት ነው። ብዙ እይታ አገኘ ቲክቶክ ላይ። ግን ዩቲዩብ ላይ ለማውረድ ፈራሁኝ ማለት ነው። እና ደግሞ በአካል ሄዳችሁ ስታዩት ወላሂ በጣም ትልቅ ነው፣ በጣም ደስ ይላል። በአካል ሲኬድ ማለት ነው። እኔ በቪዲዮ ላይ እንዳየሁት በአካል ያየሁት በጣም ልዩነት አለው። በጣም ትልቅ ነው፣ በጣም ደስ ይላል ማለት ነው። እና ይህንን ይመስላል። ብቻ ማሻአላ ብያለሁኝ። ማሻአላ ነው። አላህ ብቻ ያው እንዴት ነው ገንዘብ ካለ በሰማይ መንገድ አለ ይባል የለ እና እንደዛ ነው ውዶችዬ። እናማ ውዶችዬ ይህንን ይመስላል። ይሁት እዚህ ላይ አሁን እጄ ላይ የምታዩት ስንገባ የታሰረልን ማለት ነው። ይሄንን የእንትን ማሽኑ ጋር እያስጠጋን ነው እንትን የምንለው በየቦታው ማለት ነው። እና አንደኛው እንዴት መሰላቸው? አንደኛው መዋኛ ሊፍት አለው።
አንዱ መዋኛ ሊፍት አለው፣ ብታምኑም ባታምኑም ማለት ነው። ያ ሊፍት ምንድነው የሚያገለግለው? የሆነ ላይ ፎቅ ላይ ወጥተው እየተንሸራተቱ የሚመጡበትን ጎማ የሚያመላልስ ማለት ነው። ሊፍቱን ያንን ጎማውንም ሲያደርስ እንትን ይላል ይታያል ማለት ነው። እታች አሉ ሰራተኞች ከወረዱ በኋላ ሰዎቹ ከወረዱ በኋላ ያንን ጎማ እንትን ይሉታል ማለት ነው። ለሊፍቱ እንትን ይሉታል። ከዛ ቀስ እያለ ይዞ ይወጣል ያንን ሊፍት ያንን ጎማ ማለት ነው። ከዛ ሰዎቹ በሌላኛው ሳይድ እንትን እያሉ ይመጣሉ ማለት ነው። ብቻ በጥቅሉ ማለት ነው በጣም በቃ ዋው ነው ማለት ነው። ዋው ነው ዋው ነው። እኔ እንጃ ምን እንደምላችሁ አላውቅም። ማሻአላ ተባረከታ ነው። እና ያው ደስ ይላል። ግን የሆነ አለመቀረጼ እንዴት እንደተናደርኩ እንደው ቢፈቅዱ ምን አለበት ምናምን ብዬ ማለት ነው። በጣም ነው እንትን ያልኩት እና ማሻአላህ ነው ብቻ። እስኪ እንግዲህ እኛንም ለዚህ አላህ ያብቃን። ምን ይሳነዋል አላህ ለእኛ ባይደርስ ለልጆቻችን ሀገራችን እስኪ እንደዚህ ብልጽግ ቢያደርግልን ማለት ነው። በዱዓ እንረሳሳ እና ጅዳ ደግሞ ይህን ትመስላለች። በምሽት ይህን ትመስላለች። ስንመለስ ነው ይህንን የቀረስኩት በነገራችን ላይ ስንመለስ ነው ማለት ነው። ይኸው እንደምታዩት በማታ ሞቅ ደብረቅ ሸብረቅ ትላለች። ያው ቀን ቀን ነው እንጂ እንትን የሚለው ያው በመብራት አይደል መቼም በቴክኖሎጂ እንትን አይደለም። ታውቁታላችሁ መቼም በአረብ ሀገር ያላችሁ እና ማታ ማታ ይህን ትመስላለች። ማሻአላ እና የኔ ወዶች ይህንን ይመስላል። እስኪ ደህና አላህ ያድርገን፣ በያለንበት አላህ ይጠብቀን፣ ቤተሰቦቻችን ደህና አላህ ያድርግልን፣ ሀገራችንን ሰላም አላህ ያድርግልን። ዋናው ደግሞ ከምንም በላይ ሰላም ነው። እኛም ደህና እንሆን፣ እነሱንም ሰላም አላህ ያድርግልን፣ ሀገራችንን ሰላም አላህ ያድርግልን። በዱዓ እንረሳሳ እላለሁ የኔ ወዶች። እና እዚህ ላይ አሰናብታችኋለሁኝ። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።